ፖስተር ለውጥሽ ነበር የማንቸስተር ዩናይትድ። አሁን ላይ በጣም ደስተኛ ነኝ በዩናይትድ። እንዲህ ደረቴን ነፍቼ ነው የምሄደው በየመንገዱ። ትንሽ ጊዜ ነው። ምን የቱን ዋንጫ ነበር የሚልሽ? ካራባኦ እሱ ምን ይሆን ነው? በዚህ ዓመት ምን ትጠብቂያለሽ ከማንቸስተር? ቶፕ 3 ቶፕ 4 አይደለም አገቡ ጭራሽ አገቡ። አንዳንዱ እኮ አለ 5 ዓመት 6 ዓመት ዋንጫ ያመጣል ብሎ የሚጠብቅና እናመጣለን። ምንም አሽሙራት ነገር እናመጣለን። ለምንድን ታካብዱለት? አይገባውም። ያካብዳችሁ ጭራቃትኪ ነው አውሬው ነው እንዴ? ምን ተናገረ? ሰላም የስኖቤክ ተከታታዮች፣ ሳምንታዊ ፕሮግራም ጠብቂ በሌላ በአዲስ እንግዳ ከች ብያለሁ። የምትፈልጓቸውን ኮንተንት ክሬተሮችን፣ ስፖርት ላይም ከስፖርት ውጭም እግር ኳስ ጋዜጠኞችን፣ ኳስ ተጫዋቾችን ይዤላችሁ እንደምመጣው መሰረት ዛሬ በአዲስ እንግዳ መጥቻለሁ። እንግዲህ ሼር ኮፒ ሊንክ አድርጉኝ እያልኳችሁ ነበር ቲክቶክ ላይ። አሁን ደግሞ በዩቲዩብ ሰብስክራይብ ያደረጋችሁ የደውል ምልክት የተጫናችሁ ቤተሰቡ ነው። ስለ እግር ኳስ ያወራን፣ በእግር ኳስ የተዝናናን፣ ከዚህ በላይ እንበዛለን። ሰብስክራይብ ማድረግ እንዳይረሳ። ዛሬ ጤና ይስጥልን። ከማን ጋር? ሳምሪ የማንቸዋን ይዤላችሁ የመጣሁት። ሳምሪን አቅርብ ስትል ነበረ። በዩቲዩብ ሰፋ አድርጌ ይዤላችሁ መጥቻለሁ። ሳምሪ በጣም አመሰግናለሁ አክብረሽኝ ስለመጣሽ። የማንቸዋ ማን ነው? የማንቸዋ ቀበጥ ይሁን ወይስ በለው? የማንቸዋ ቀበጥ በለው። እኔ ቲክቶክ ላይ እግር ኳስ ኮንተንት ከሚሰሩት ሴቶች በጣም ወድሻ አንዷ አንቺ ነሽ እና ይመቻል ቪዲዮዎች ባይዘው ደግሞ ቫይራላቸው ምናምን። በፊት በተለይ በጣም ቫይራል ነበር። አሁን ደግሞ ትንሽ እየቀነሰ አሁንም ቢሆን ቫይራል ነው እና አሁን የእግር ኳስ ኮንተንት ክሬተሮች ስለበዙ ምናልባት በፊት ምንም ግን ያው ኦጂነቱን አንለቅ ጀማሪነታችንን የመጀመሪያው ይሻላል። በእግር ኳስ በወንድም በሴትማ ይቻላል። ይኸውላችኋል ለእናንተ ብዬ ማላመጣው ገዝት እንዴት ተጀመረች ቲክቶክ? ቲክቶክ የተጀመረው መጀመሪያ ዝም ብዬ እቤት ቁጭ ብዬ ነበረ። ከዛ የሆነ ቲክቶክ አይገስ ኮሮና ልፍ እንዳለ ነገር መሰለኝ ቲክቶክ እያየው የምትወጁ ኳስ ተጫዋች፣ የምንጠዩ ኳስ ተጫዋች ምናምን የሚል ትሬንድ ነገር መጣ። ከዛ በፎቶ ነው በቪዲዮ አይደለም፣ ፎቶችን እያስገባው ፖስት አደረኩኝ። ከዛ ሲዝኑን አላስታውሰውም ግን ቆይቷል ትንሽ። የእሱ ሲዝን ሲጀምር እንደውም ለምን ማሊያ ለብሼ ቪዲዮ አለቀም ስል ለቀቅ ብው ስንት ታይከ አስታውሳለሁ። እኔ እንትኑን አላስታውስም፣ ቪውን አላስታውስም ግን 900 ኮሜንት ነበረው። ግን 900 ስድብ የመጀመሪያ ቪዲዮ ትክክልሽ። ደግሞ በዛ ነው ለሴት ደግሞ እንዳለ በቃ ኩሽናሽ ግቢ ነበር ሲሉ የነበረው። ከዛ አሁን ግን ቴንክስ ጋድ ብዙ እየተለመደ ነው። ብዙ የሴት ቲክቶከሮች አሉ። አሁን ሳይ ደስ ነው፣ በጣም ደስ ይላል። አንዳንዴ ይሄ ኳስ ሴት አታይ ምናምን ይሄ በቃ አለ አይደል? በፊት የለም። አሁን የሚመጡትን ግን እንደውም ሞር እንትን ይሏቸዋል፣ አፕሪሼት ያደርጓቸዋል። አሁን እኔ ራሱ አሁን ብዙ ሰው አፕሪሼት ያደርገኛል አሁን ላይ። ግን መጀመሪያ አካባቢ እሱ የለም፣ አዲስ ስለነበረ እንዳልኩ ወንድም ፉትቦል ኮንተንት የለም፣ ሴትም የለም። በሴት መጀመሪያ ሲመጣ ትንሽ ጫናው እንዳለ እኔ ላይ ነው ይኛ ስድቡን ምንም ችዬ እስካሁን ያለው ነይ ይቻላል። ስንት ፎሎወር ገባሽ ባንዴ? 2000 ነበረኝ እንዳልኩ በፎቶ ምናምን የለቀኩት ላይ 2000 ነበረኝ። ከዛ ባንዴ ኦቨርናይት 7000 ገባ። ከዛ 17000 እያለ በጣም ፈጠነ። አሁን ግን ብዙ እየሄደ አይደለም እና ፎሎ አድርጉ። ፎሎ ይደረግ። በጣም ፒስ ነው። አያችሁን አይ ነበርና እንደዚህ የሚሰራ እንዲላክ ለበት እኔ ክላስ ምናምን እዛን ኮሮና ሰውና ቤት ውስጥ ነበር የምታየው ኳስ በብዛት ቤት ውስጥ ነበር ፋሚሊ ምናምን ማንቸስተር ዩናይትድ ነው ቤት ነው ዩናይትድ በፋሚሊ ምናምን እንዴት ነው? እኔ በፋሚሊ ደገፍኩት። እኔም እቤት አጎቴ በጣም ያይ ነበረ። አንድ ላይ ይዘው ሼድ ነበር ቤት ምናምን ስናይ ሲወራ ምናምን አላ ብዙ እንትን ደስ ይልሃል። ከዛ ኢንተረስቱ ካለ በቃ በዛው ትቀጥላለህ። ወሬው ደስ ይልሃል፣ ማየቱ ደስ ይላል እያለ አሁን በማንቺ ተስፋለሽ እንዴ? ጭራሽ ዋንጫ እንበላለን እያልኩ ነው። ገና ፓርት የሆነ ሰሞኗ ጨዋታ ማሸነፍ አለ። የዋንጫ መብላት ያምራችኋል። ጭራሽ ድፍ እናድርገን ገና በደንብ እንበላለን። ሳምሪ ቲክቶክ በዛው ቀጠለሽ ስራ መጣ ወይስ ቪዲዮ መስራት ብቻ ነበር? ቲክቶክ
ቲክቶክ መስራት እንደጀመርኩኝ ስራ አልመጣም መጀመሪያ ላይ እንዳልኩ ማሊያ ከዛ ጀምሮ ማሊያ የምሰራለት ነው እስካሁን የምሰራለት ፕሮሞሽን ማሊያ ስፖርት ዌር መስራት ጀመርኩኝ። የመጀመሪያ እንዴት ነበርሽ ማስታወቂያ? የመጀመሪያ እንዳልኩ ማሊያ ፕሮሞሽን ነበረ። ከፈለሽ ነው ወይስ ማሊያዎች እንደፈለግ ወስዳለሁ። በዚህ አጋጣሚ ቤላ ስፖርት ዌር ግዙ ቤላ እኮ ይቻላል ግዙ። እሱ ነው እሱ ሊትራሊ ከመጀመሪያው ቀን ጀምሮ ማለት ይቻላል ማሊያ ይሰጠኝ ነበር። እንደፈለግሽ ወስደሽ ስሪ ምናምን ይለኝ ነበረ። ከዛ እየሰራው ሌሎች ይመጣሉ በዛ ልክ በቲክቶክ እግር ኳሱ እንደ ጀማሪነትሽ በላንቺ የሚገባውን ያህል ክብር ተሰጥቶታል ብለሽ ታስቢያለሽ? ቲክቶክ ላይ የዩናይትድ ደጋፊዎች በደንብ ስልሽ እግር ኳስ ኮንቴንት ቲክቶክ ማህበረሰቡ በደንብ ሪስፔክት ሰጥቶ ተቀብቷል ብለሽ ታስቢያለሽ? ለምሳሌ ባለፈው ቤላ ለመጀመሪያ ጊዜ ኖሚኒ አድርጎ እውቅና ሰጥቶን አንቺ ሚዛኔ ተሸላሚ ነበርሽ የዛኔ እና በደንብ ተሰጥቷል ብለሽ ታስቢያለሽ? እንደ ሴት ደጋፊም እንደ ማንቺ ደጋፊም እንደ እግር ኳስ ተመልካችም ማለት እንዳልኩ ፎሎወር መጀመሪያ ላይ ይሄድ ነበር። አሁን ኦልሞስት ቁሟል ማለት ይቻላል። ብዙ ፎሎ አያደርጉም እና አሁን ብዙ ክሬቲቭ ኮንተንቶች መጥተዋል። ሰው እዛም ስለሚያይ እንደ በፊቱ አንድ አቴንሽን አሁን በፊት እንዳልኩ ዩናይትድ ሲያሸንፍ ካልተመቸኝና ባዳሩ ብለቅ ራሱ በደንብ ነው የሚታየው። የለም ኢቭን አርሰናልን ብናገር አርሰናል የሚናገርም የለም። ከዛ በኋላ አይገስት ከኔ ቀጥሎ እንትና ነው መሰለኝ የመጣው ብሩክ እሱ ነበረ ብሩክ። ከዛ እያለ ግን እግዚአብሔር ይመስገን አሪፍ ነው። አይሚን ሁሉንም አመሰግናቸዋለሁ። በተለይ የዩናይትድ ደጋፊዎች ፉትቦል ፋኖች በጣም ነው አመሰግነው። እናንተ ባትኖሩ እዚህ አልደርስም ነበር። ፖስተር ለውጥሽ ነበር የማንቸስተር ዩናይትድ ፖስት አድርጎሽ ነበር። እሱ ሞመንት እንዴት ነበር? እስቲ አስተውሽ። መጀመሪያ ሮቢን ነበር ፖስት ያደረጉት። ሮቢ ሁለት ፖስት አድርጎሽ መጀመሪያ ሮቢን ነበረ። ከዛ እኔ ዝም ብዬ በቃ ፖስት ይኸው አንዴ ነው ኢትዮጵያ የሚያዩት ብዬ ስላሰብኩኝ ዝም ብዬ ፖስት አደረኩና ከዛ እንደውም ኮሜንት ላይ ለመፖስት ብለሽ ነው ያላለኝ የለም። ሜንሽን አድርገሻቸው ነበር? ሜንሽን አድርጋቸው ብዙ ጊዜ ሜንሽን አደርጋቸዋለሁ። ከዛም በፊት ከዛም በኋላ ከዛ ቲክቶክ እንደውም ሞመንት የመጀመሪያ ያየሁበት ነው። ፀጉር ቤት ቁጭ ብዬ እየታጠብኩ ነገር ነው። ከዛ ቲክቶክ እያየሁ ነው። ከዛ ኮሜንት ላይ ዩናይትድ ፖስት አድርጎሻል መሰለኝ ግቢና ቼክ አድርጊው ምናምን ይላየው። ግቢና ቼክ አድርጊው ዩናይትድ ፖስት አድርጎሻል መሰለኝ ምናምን የሚባል ሳይ ከዛ ቀልድ ነበር የመሰለኝ። ከዛ ልክ ያማዋል እንዴ ምናምን ሙር ጀመሩ ደግሞ ምናምን ብዬ አይጂ ላይ ስገባ ኢንስታግራም ላይ ስገባ አየሁት ከላይ ሜንሽን ዩናይትድ ፔጅ ሜንሽን አድርጎሻል የሚል ልክ ታግ እንዴት ነው ልበል ልክ ፎቶን ሲያደርግ ያመጣልሃል ከላይ። ከዛ በቃ ፀጉር እየታጠብኩ ነበረ። ከዛ በቃ ውስጤ በጣም ኤክሳይትድ ስለሆነ ቶሎ በይ ምናምን ነገር አልኩ። ምንሽ አይ የሆነ ችግር ተፈጥሮ ነው ቶሎ ጠቢ። ከዛ እንደዚህ ልሰራ ካስክ ምናምን ልገባ ነበረ። ታዩ ምናምን አልኩ ነው የፈጥና ቪዲዮ ደግሞ ያስፈልጋል። ውሃይን ይዤ ወደ ቤቴ ከዛ ውሃይኑ ፀጉሬ አልደረቀም ነበር እንደታጠብኩኝ። ከዛ በኋላ ቤቴ ሄጄ እህቴ ነበረች። ምንም ነገር ሲመጣ ለእህቴ ነው መጀመሪያ የምናገረው። እህቴ ነበረች ለሷ እንዲህ ምናምን ፖስት አድርጌ ምናምን ከዛ እንደቶሚ ምናምን ደወልልኝ። ፖስት አደርገሻል እኮ ምናምን አለኝ። አርሰናል ፖስት ማለት አስቢ በጣም የሚገርም ያ ማለት ያያሉ ማለት ነው። ብዙ ጊዜ ፔጁ አይተህ ከሆነ ዩናይትድ በየሆነ እኔ እንጃ በየሆነ እንዴት ማሊያ ጀርዚ ሪሊስ ያደረጉ ኖርማሊ ፍራይዴይ ላይ ፖስት ያደርጋሉ። አንዳንድ ሰዎችን ፋን ፍራይዴይ እያሉ በየዓለም ሀገራት ያሉትም ማለት ነው ሁሉንም ያኔ ራሱ ኦል አራውንድ ዘ ወርልድ ብለው ነው እዚህ ጋር እናስገባለን። ይሄኛው ፎቶ ስለዚህ የዛኔ ፍመሰው እንዴት ነበረ? ከሱ በፊትም ነበር ወይስ? ከዛ በፊትም ነበር ነው ለመናገር ግን በቃ ያ ደግሞ የሆነ የሚጨምርልሃል። በተለይ ኢንስታግራምን ወስዶ ሳምሪኮ አንቺ እዚህ ፖስተታት ምናምን ሲባል ይበለኛ የተቃራኒ ቲም ደጋፊ ራሱ ሁሉም ሰው ፉትቦል ፋን አንዳንድ የምትደሰተው ነገር አለ። ፉትቦል ፋን ኮንተንት ክሬተሮች ራሱ ይሰራሉ። የማንቺዎች በጣም ብዙ ነው የሰሩት። ይሄው የኛ ደጋፊዋ ሳምሪ በየቦታው አንቺ ደግሞ ቢሰጥሽ እንትን አስቢ። በጣም ብዙ ያን እውነት በጣም ነው የማመሰግናችሁ። ብዙ ሰው እንኳን ደስ አለሽ የሚል ቪዲዮ ሰርቶ ነበረ። እኔ ያው አልጀመርኩም። የዛኔሽ አልጀመርኩም? ይቅርታ ኮንተንት አልጀመርኩም። ስንት ዓመት ነው ከጀመረ? ኦልሞስት 1 ዓመት ከ6 ነው። አንተ ልጅ ነህ
በዚህ አጭር ጊዜ ውስጥ ነው እንግዲህ እንደዚህ በጣም አሪፍ ይደሃል። በዚህ አጋጣሚ መንገድ ላይ ምናምን አድናቂዎች ምናምን የመጀመሪያ ጊዜ ኖቲስ ያደረግሽ ሆኖ ነው የሰራው እንዴት ያደረግሽ መንገድ ላይ አንቺ እንትን አይደለሽ እንዴት አምር አይደለሽ ምናምን የሚሉሽ የሆነ ጊዜ እየሄድኩ እየተራመድኩኝ ታክሲ አጥቼ ያኔ ታክሲ ነበርና ታክሲ አጥቼ በቃ አጎሳቅሎኝ ፀሐዩ ምናምን የሆነ ልጅ የዩናይትድ ደጋፊዋ ሳምሪያሻ ወይኔ በጣም ነው የምወድሽ ምናምን ሲለኝ አመሰግናለሁ ነው ያልኩት። ፎቶ እነሳ ሲለኝ ፎቶ እንነሳ ሲለኝ አልፈልግም። ደንግጠሽ ነው ወይስ? አንደኛ እሱ ነበር የመጀመሪያ ፎቶ እንነሳ ያለኝ ሰው። እኔ ያኔ ፎቶ የምንነሳ የሚባሉት በጣም ፌመስ ሰዎች አለ እንደዛ ነበር የሚመስሉኝ። እኔ ያኔ ገና 100 ምናምን ሺህ ፎሎወር ነበርኩኝ። ዛሬ 3 ዓመት 4 ዓመት ያኔ እኮ ብዙ ነው 100 ምናምን ሺህ እኮ። አዎ ብዙ ነው። አይ ገስ ቲክቶክ ላይ እኮ ዩናይትድን እየደገፍኩ ኮንተንት መስራት ከጀመርኩኝ ኦልሞስት 5 ዓመት ሊሆን ነው። 5 ሲዝን ደግፈነዋል። ይቻላል 5 ሲዝን ኮንተንት ሰርተንለታል። እና ያኔ በቃ እኔ ብዙ ሰው የሚያቀኝ አይመስለኝም እንዳልኩ በጣም ፌመስ ብዙ ፎሎወር ያላቸው አርቲስቶች ምናምን ናቸው ፎቶ እነዛ ይመስለን። በቃ ልጁ ራሱ በጣም ደንግጦ ምናምን ይሄኔ ሰው ትንቃለች እያለ እኔ ለራሴ ደንግጬ ነው ሰው እያለች ነው በዚህ አጋጣሚ ደንግጣ ድጋሚናና እንነሳለን። በጣም አሪፍ። ከማን ጋር ነው የምታየው ብዙ ጊዜ? አሁን ላይ ከጓደኞቼ ጋር ወጣችሁ ውጭ ምናምን? ውጭ ምናያለን፣ ቤት ምናያለን። አንድ ላይ ብቻሽን አይተሻት ብዙ ጊዜ አታይም? አያለሁ ብቻዬንም። ያምር እውነት ብቻዬን አያለሁ፣ ግን ሞስት ኦፍ ታይም ከጓደኞቼ ጋር ነው። ሲሸነፍ እንዲህ ነው። ቅድም አሁን ለምሳሌ ቪዲዮ አልሰራም ጠዋት ነው የሚሰራው ምናምን ስትይ ነበርና እኔ አሁን ሰው እንደውም አሁን መስራት ጀመርኩ። በፊት ሲሸነፍ ቪዲዮ ትዝ አይለኝም ነበር። አንዳንዴ እኔም አይ ነበር። በቃ ሲሸነፍ በጣም ስለሚሰማኝ ምናምን ስልኬን አጠፋፍቼ ምናምን ሶሻል ሚዲያውንም ማየት አልፈልግም። የሚደውሉም ምንም በቃ ሶሻል ሚዲያውን ከዛ ሰው ላይክ ዩናይትድ ሲሸነፍ ትጠፊያለሽ፣ ዩናይትድ ሲያሸንፍ ትመጫለሽ ምናምን ሲል ዋጥ አድርጌ አሁን መስራት ጀመርኩ። ዛ ፓርትማን ነው ሳምሪ በትንሳት እያወራሽ ብትናገሪ ሰው እንዴት ተቀባይነትን ታዩ ነበር ፍቅሩ። ግን ሲሸነፍ ሶሻል ሚዲያ ትዝ አይልህም? እውነት ሲሸነፍ በጣም በተለይ ደግሞ የማይሆን ሽንፈት ስትሸነፍ ስልክህንም ምንህንም አጠፋፍተህ ለጥ ማለት ነው። ወይ ደግሞ የሆነ ሌላ ዲስትራክት የሚያደርገን ነገር ማሰብ እንጂ የምትፈልገው በአውርተሽ መሳት ሰላሉ በሻታሴ ልክ እንደ ሌሎቹ ኮንተንት ክሬተሮች ሴቶች እንደሚያደርጉት እኮ አታስቢም ከዚህ በኋላ ግን አሪፍ ነው። የምሬ ነው። እኔ ማውራት አልችልም። ዛሬ ራሱ ራሴን እያጨበጨብኩ ችግር የለውም። እኔ ማውራት አልችልም። እንደዚህ ላይክ ለምሳሌ እኛ ባንቺዎች እንዲህ አይዛችሁ ያልሻቸው ማለት ነው። አሞሬ የመጣ ጊዜ ነው በድምፅ የሰራሁት እና ባለፈው አርሰናልን ያሸነፍን ጊዜ እስከ ዛሬ የአሞሬ ምን አልሽ? ዛሬ እሱ ትክክለኛ ሪያክሽን ነው። እዛው አየው ከዛ እንዲህ እዛው እንዲህ ብዬ ነው ራሱ ቪዲዮ ለምን እንዲህ ብዬ እንዲህ እንጂ እንደዚህ ስልክ አስቀምጬ ምናምን ሁላ አይደለም። ከዛ ደግሞ የአርሰናል የተሸነፍን ጊዜ ቪዲዮ እየለቀኩ ነበረ። ከዛ እየታየ አልነበረም። እንትን ሆነ ቲክቶክ ግሊች አድርጎ አሳድሮ ነበር ፖስት ያደረገውና ስለቅ አይታይም። ከዛ መጨረሻ ላይ በድምፅ ለቀኩኝ። ይሄ 6ኛ ቪዲዮ ነው። በደረሳችሁ ቀን ደስ ብሎኛል ብዬ ከዛ ሁሉም ግን ታየልሽ። ግን እኛ ያሸነፋችሁን ጊዜ ማለት ግን ያው መታየት ባለበት ደረጃ አልታየም። ምክንያቱም ቲክቶክ ግሊች አድርገው ይዞት ነበር በጣም። የዛኔ ደግሞ ብዙ ቪዲዮች ዜሮ በቃ የለቀቀው ከ7 ሰዓት በኋላ ትክክልሽ። አውትሽን አድርጊያለሁ ብለሽ ታስቢያለሽ? በዚህ በኮንተንቱ ዙሪያ አይደለም ብዙ ይቀረኛል ማለት ይቻላል። ብዙ ይቀረኛል ማስባቸው በደንብ እኮ አይዲያዎች። ማንን ኮንተንት ክሬተሮች እያመጣሽ እንስራ ብትይ ወይ ደግሞ ስለማንቺ በደንብ ብትዘግቢላቸው ብታወሪላቸው እኮ ማንም እምቢ የሚልሽ የለም ብዬሽ እኮ። ለዛ እምቢ የሚል የለም እውነት ለመናገር። ግን ያው አፕዴት ማድረግ አለብህ ራስህን። ቶሎ አዳዲስ ኮንተንቶች መስራት አለብህ። ሶስቲ ግን አሁን ብዙ ቲክቶከሮችን ሳይ እውነት በጣም ነው ፕራውድ የምሆነው። በቃ ሴቶቹን ወንዶቹ ሴቶቹና ከወንዶቹ በላይ ሴቶቹን ሳይ በተለይ የዩናይትድ ደጋፊዎችን ሳይ በጣም ነው ደስ የሚለኝ። በቃ በተለይ አሁን ቱማች ሄቱን እነሱ አላዩትም ማለት ይቻላል። ጥላቻውን አላዩትም። እንትን ብለሽላቸዋል። በቃ እኔ ብቻ ሳልሆን ያው ከኔ ቀጥሎ የሚመጡ ሰዎች ሊኖሩ ይችላሉ። ግን አሁን ላይ የሚጀምሩ ሰዎች ጥላቻ የለም። ሰው ተቀብሎታል። ኳስን ሴትም ወንድም ያህል የሚለውን ተቀብሎታል። ሰው በደንብ ስሩ። ያልጀመራችሁ ጀምሩ።
እንዳለቻችሁ ያሰባችሁ ካላችሁ ስሩ። ይዞ መገኘት በጣም ትልቅ ነገር ነው። ጀምሩ። ትንሽ እንትን ካላችሁ ሃይፑ ናችሁ። ዋንጫ ይበላል ብላችሁ ጀምሩ። ባይበላውም አንቺ እሱን እንግዲህ አርሰናልም አይበላውም። አሁንማ ታያለሽ ከአራት ቢያንስ 3 እንበላዋለን። የዛን የት እንደምትገቡ እኔ ደግሞ ባለ 4 ባትጮቱ ባይ ነኝ። ለስንት እንጮትሽ? አይሚን ምን አገባኝ አርሰናል ልመክር ነበር እኮ ትንሽ ሀሳብም ካለሽ አሁን ለአራት ስትጫወት አሁን በጣም ፍራስትሬትድ ነው ፕሪሚየር ሊጉን ለመብላት አርሰናል። በዚህ ዓመት መብላት አለብኝ ብለው ነው የሚያስቡት ምናምን። ሰው ተጫዋች መጎዳት አለ፣ ለአራት ስትጫወት ቲም መዳከም አለ፣ ጨዋታ መደራረብ አለ ምናምን። ስለዚህ አርፈው ትናንትና ለቼልሲ ሰጥተው ቢሆን ኖሮ አሁን ለ3 አርፈው ነሩን ያሰብታቀልሻ በቃ ከካራባኦ ካፕ ይጀምራል ዋንጫው እያለ ፕሪሚየር ሊግ። እሱማ ምንም ስለማትበሉ አትሊስት ካራባኦ ካፕ ይክሳችሁ። እንደው ደጋፊ ነው ተይውና ሳምሪ የምር አንዱ ምን የቱን ዋንጫ መባል ይመስል ካራባኦ ካፕ እሱ ምን ይሆን ይቻላል። እሺ ኮሜንት ላይ አስቀምጡልኝ ሀሳባችሁን። 5 ዓመት ነው ብለሽኛል። በዛ ጊዜ ነቴና ግን ራስ ናኝክም ስትቃጣ የነበረ በኛ ቪዲዮቼ ነው። አንዳንዴ ብዙ ነው ቪዲዮቼ፣ ግን አንዳንዴ ቁጭ ብዬ ሳይ በራሴ ስቃለሁ። ምክንያቱም ኦሌ የጨፈርኩለት አለ ሶልሻየር የሚገርም አሰልጣኝ፣ የዓለማችን ምርጡ አሰልጣኝ ብዬ የሰራሁት ቪዲዮ አለ። ከዛ ደግሞ አረ ውጣልን እያልኩ የተሳደብኩበት ቪዲዮ አለ። አረ በእናትህ ውጣልን። ከዛ ቴናክ ሲመጣ ደግሞ በቃ ዩናይትድ ሊለወጥ ነው ብዬ የጨፈርኩበት አለ። ከዛ ደግሞ ሮናልዶም ደግሞ ነበር የዛኔ ደግሞ ሲመጣ። የዛኔ ግን የተሰማሽ? ወይኔ በስመ አብ እሱ ስሜት አይ ዶንት ኖ እንደዛ አይነት ስሜት በኳስ የተሰማኝ ቢመጣ ብዬ። ከዛ ደግሞ ትዝ ይል እንደሆነ ያኔ ሲቲ ይገባል የሚል ወሬ ነበረ። ሲቲ ደግሞ ያስፈርሙ የተባለ ሩመሮች ሲቲ ዩናይትድ ምናምን እየተባለ ነበር። አይ ኖ ኢትስ ዲፕ ዳውን ሲቲ እንደማያረገው ግን በቃ ተቀናቃኝ ለከተማ ደርቢያችሁ ልሄድ ነው እያላችሁ እናንተ ደግሞ በጣም ከባድ ነበረ። በዛ ማንቸስተር ውስጥ ደግሞ እሱ ያሳየውን አቋም ትዝ ካለሽ 18 ጎል ምናምን እያገባ በአመት ውስጥ ስፔሻሊ እኔ የማረሳው ከቶተናም እየተጫወትን ብቻውን ቲሙን እንደዚህ ብድግ አድርጎ ቮሊዋ ተተሻለች ልክ እንደተሰጠው ብሩኖ ሃትሪኩ ምናምን በቃ ኤቭሪቲንግ። ክርስቲያኖ ብዙ ሚሞሪ ያለው ዩናይትድ ቤት ውስጥ እኔ ላንጋጋ ከነሳንቾ ጋር ሁሉም ሲመጣና ሁሉም ሲሄድ የማታውቁ ሰዎች ቲክቶክን ገብታችሁ ብታዩት ለእያንዳንዱ ለተፈረመው ተጫዋች ጨፍሬያለሁ፣ ለተዋረዱት አልቅሻለሁ። እና 5 ዓመት በጣም ብዙ ነው። በጣም ያቃጠለሽ ያን ቲክቶክ ከጀመርሽ በኋላ የትኛው ጨዋታ? ቲክቶክ ከጀመርኩ በኋላ በጣም የተቃጠለሽ ሪሰንትሊ ማለት ብዙም ያናድዱ ሽንፈቶች አሉ። ኦብቪየስሊ ስትሸነፍ ብዙም አይረሱ አሉ። ግን ቲክቶክ ከጀመርኩ በኋላ አይገስ ያናደደኝ ያምናው መሰለኝ ዩሮፓ ሊግ እንገባለን ብለን ተስፋ አድርገን እንገባለን ያላችሁት ነው ወይስ ዋንጫው ነው? የዋንጫው ሻምፒየንስ ሊግ እንገባለን። አይ ሚን ሻምፒየንስ ሊግ እንገባለን በተዘዋዋሪ ባጭሩ ሻምፒየንስ ሊግ እንገባለን ብለን ዩሮፓ ሊግ ምንም ቢሆን አንድ ዋንጫ አለን እዛ አሉ እየለፉ ምንም የሌላቸው ልል ብዬ እሱ በጣም ያስገባ በጣም በቃ ልብ ነው የሚሰብረው። ደግሞ እኮ እንዳለ ኢቨንት ተዘጋጅቶ ብትይ በየኢቨንቱ ይበላል ተብሎ ተዘጋጅቶ ቶተናም ባይዘው በጣም የሚያስጠላ ቲም አይ ሚን ምንም በቃ አቋም የሌለው ቲም ያሸንፋል ያስጠላል ስትል ይሸነፋል ምናምን። ተረጋጋችሁ ይዛኔ ልባችንን የሰበረው ይሄ ለማንቸስተር ዩናይትድ አይመጥንም የምትይው አሰልጣኝ ነበረው አሁን እስካሁን ከመጡት ውስጥ? ቴናግ አብዛኛው ሰው ይመላጥ ይሉታል። አይመጥንም በቃ በጣም ትልቅ ስህተት ነው። ያመጣቸው ተጫዋች አይመጥኑም፣ እሱ አይመጥንም። ሙሉ አክስን እኮ ሊመሰረት የሚያስበው በጣም ዘረኛ ነው የሚመስለኝ። ምክንያቱም የራሱ ያሰለጠናቸውን የራሱ ሀገር ተወላጆች ምናምን ነው ሲያመጣ የነበረው ነው። ደግሞ ሮናልዶ ላይ ሲያደርገው ነገር በጣም ባለጌ ጉጭ ያደረገ ምንም ቢሆን ክብራችን ነበር ዩናይትድ። ክርስቲያኖ ለዩናይትድ ክብር ነበርና እንደዛ አድርጎ አቃጥሎሽ ነበር። እኔ አልወደውም ቴናግ አይ ሚን ክርስቲያኖን አስወጥቶት ሁላ ተስፋ ነበረኝ ሜቢ የሆነ ሊለውጡ ያሰበው ነገር ምንም ቢሆን ክለቡ አሰልጣኝ አንዳንዱ እኮ አለ 5 ዓመት 6 ዓመት ዋንጫ ያመጣል ብሎ የሚጠብቅና እናመጣለን ምንም አሽሙራት ነገር እናመጣለን እና አሰልጣኝ ቲም ውስጥ እስካለ ድረስ ተስፋ ይኖራል። ግን የቴና ከሆነ ጊዜ በኋላ በቃ ስልችት አለሽ አይደል? እውነት ዩናይትድን ሁላ ማየት እስኪያስጠላኝ ድረስ ነበር እሱ እስኪወጣ
ኬርለስ ነበር ለቲሙ ምናምን። ይሄ ስፕሪት የለውም፣ ቲም ስፕሪት የለውም። ማን ማኔጅመንት ደግሞ ብዙም አይደለም ነበር። ቲም ስፕሪት የለውም። ከተጫዋች ጋር መጣላት፣ ከተጫዋች ጋር ምን ማለት። ሩበን አሞሪም ስታምኝበት ነበር ወይስ በመባሉ ደስ ይልሽ ነበር? አላለኝ። የምር ትንሽ ጊዜ ቢሰጠው በሽ ታስቢ ነበር? የተባረረበት ታይሚንግ ራይት ታይም አይደለም ብዬ ነው የማስበው። ምክንያቱም ምንም ተጫዋች አልነበረ በቦታው ምናምንና ትንሽ ታይም ቢሰጠው ጥሩ ነበር። በዚህ ዓመት ምን ትጠብቂያለሽ ከማንቸስተር? ሆነስት ላይ ደጋፊነቱ እንዳለ ሆኖ ቶፕ 3 ቶፕ 4 አይደለም አገቡ ጭራሽ አገቡ። አንደኛ ማን ነው? አንደኛ ሲቲ ናት። አይ አሁን ሲቲ እኮ ብዙ ጊዜ ከዚህ በኋላ ነው ሲቲ አርሰናል አይደለም። አርሰናል አይበላም። እውነት ነው አርሰናል እንደሚበላ አምሹ። ግን ሲቲ ከዚህ በኋላ አሁን እኮ ጨዋታው ምን እንደሚሆን ታውቃለህ? ከዚህ በኋላ አርሰናል ነጥብ የሚጥልበት ነው፣ ሲቲ ደግሞ ነጥብ የማይጥልበት ነው። ከመጡት ሲዝኖች እንደምናውቀው ሲቲ ወደ መጨረሻ ነጥብ አይጥልም፣ አርሰናል ይዘረጋግፈዋል። ከዛ ቶፕ 4 እንዳትሆኑ እንጂ አራተኛ። የላን ጊዜ ግን ሳምሪ እኔ እመጣለሁ፣ ሰፈርሽ ድረስ የሚሆን እመጣለሁ። መቼም ማበሉ ሳምሪ እውነት እኔ በጣም እርግጠኛ ነኝ። ተመልካቾች አስጨንቋት፣ በኮሜንትሽ አስጨንቁልኝ። መቼም ማበሉ ካሪክ እንዴት ነው ሲዝኑ? ጨርሳቸው ልሳስያለሽ? አይገሶ ያው እንዳባቱ ትላለህ። ወንድ ልጅ ተወልዶ ካልሆነ እንዳባቱ ይባላልና የፈርጉሰንን እንትን ይወስድልናል ብዬ አስባለሁ። አትሊስት ለዚህ ዓመት እንደምንም አድርጎ ይዞን ሄዳል ብዬ አስባለሁ። አሁን ላይ በጣም ደስተኛ ነኝ በዩናይትድ። እንዲህ ደረቴን ነፍቼ ነው የምሄደው በየመንገዱ። ትንሽ ጊዜ ነው ችግር የለውም። ግን እኔ እንደማስበው ታውቂያለሽ፣ እቺ የሆነች ፓርታዎች አዲስ አሰልጣኝ ሲመጣ ቲሞች ተጫዋቾች ይነሳሳሉ ምናምን ባውንስ አለ። እሱ እውነት ነው። እሱም እንዳለ አይተህ ከሆነ እንኳን ለካሪክ የሚያክል ሰው ለቴናግም ብድግ ብለን ነበር። እኔ ደግሞ ትንሽ ጊዜ ነው አይመስልኝም። ትንሽ ጊዜ ነው ሃይፕ በጣም እንትን የምትሆኑት። ከዛ በኋላ መልሳችሁ አንድ ጨዋታ ከተሸነፋችሁ ማስበው ተጫዋቾቻችን ሁላ በጣም ኳሊቲ ያላቸው እድሜ ላሞሪም ያመጣቸው ተጫዋቾች በጣም ኳሊቲ ያላቸው ተጫዋቾች ናቸው እና አይ ዶንት ቲንክ ይሄ ኒው ኮች እንትን ባውንስ ነገር ይሄ አዲስ አሰልጣኝ ሲመጣ አዲስ አሰልጣኝ ከዛ በኋላ እኮ እሱ ነገር አድርጓቸው አይመስለኝም አሁን ላይ። እና ደግሞ ካሪክ ይሄን ሲዝን የሚጨርስ ድረስ ከያዛችሁ በኋላ ከዛ በኋላ የምታቆዩት አይመስለኝም ሳስበው። አዎ ይገዛሉ። እሱ ማመኔ እንትን እኮ ልክ አይደሉም። ቦርዱ አመራሮቹ ደግሞ በጣም ነው የምጣላቸው እና እነሱ ደግሞ አሉ። እንግዲህ ሲዝኑ ሲያልቅ የሚሆነው ማየት ነው። ምክንያቱም እንዳልኩ ብዙ ደስታ እየጠበቀን ነው። ስታለቅሱ እናንተን ማየት እኛ ደግሞ ስንበለው እናንተ እስክታለቅሱ አሞሪም በማይኖ እኔ በጣም ነበር የምናደደው። ማይኖን ስለሚያስቀምጠው እኔም በማይኖ እናደድ ነበረ። ግን ደግሞ እንዳልኩ ደረቅ ሰው ብዬ አስባለሁ። አንዳንድ አሰላለፉንም አለመቀየሩ ያናድደኝ ነበር። እሱ ያው አንድ አሰልጣኝ የራሱን የሚያክል ግን አንተ ደግሞ እንደ እንትን ማድረግ አለብህ። እንደ ሊጉ ገባህ? ስፖርቲንግ ያዋጣ ጣሊያን ውስጥ አያዋጣም፣ እንግሊዝ ውስጥ አያዋጣም። በቃ የሆነ መለዋወጥ አለብህ። የላሊጋ ተጫዋች አምጥተህ ፕሪሚየር ሊግ ውስጥ ተጫወት ብትል ላሊጋ ግፊያ የለም፣ ቲኪታካን የሚጫወቱት አይነካኩ ምናምን ነው። ፕሪሚየር ሊግ አምጥተህ ተጫወቱ ብትል ደግሞ ፕሪሚየር ሊግ እንደምታየው ነው፣ ይከብዳል። እና እዛ ነው ክርስቲያኖ በጣም ወደው ባይዘው በየሊጉ አሳይቶናል። አንድ ተጫዋች በየሊጉ እየሄደ ምንም ነገር ማድረግ እንደማይሳነው አሳይቶናል። እሱ ብቻ ሊያደርገው የሚችለው ነገር ይመስለኛል። የተደሰሽ በጌምሽ የትኛው ጨዋታ ትዘጋለሽ? አርሰናል የአሁኑ በጣም ነው የተደሰትኩት። በጣም ነበር ግን እንደምናሸንፍ የምር ነገር እግዚአብሔርን አይመረኝ ነው። እግዚአብሔርን ኢቭን ማለት ነው ሁለተኛው ሲገባ ሁለተኛ ኢቭን አሁን 2-1 እየመራ ነበር ጨዋታው። ከዛ ኢቭን ሁለተኛ እንኳን ቢያገቡ ሶስተኛ ሄደን እናገባለን በዚያ ጨዋታችን እያልኩ ነበር። እግዚአብሔርን ቤት ውስጥ እያልኩ ነበር። ከጨዋታው በፊትማ የእናንተ ምላስ ቁጭ ብሎ መስማት ነው እንጂ ከዛ ይረጋጋሉ እስቲ ምናምን። ሲቲን አሸነፈ እንዴት ሞራል አይኖረን? ሞራሉ ነበረኝ። እንደውም የሲቲን ትንሽ የሲቲን ፈርቼ ነበር። ማን ፈርቼ ስል ከጨዋታ በፊት እንደው ባሸነፍን ምናምን ትክክልሽ። ከዛ ስታሸንፉ በቃ ግን ውስጤ ታውቆኝ ነበር። ኢቭን ቪዲዮ ሰርቼ ነበረ። እኔ ግን ሳስበው ሲቲን በጣም የምንቀጠቅጥ ይመስለኛል እና ሚል ቪዲዮ ሰርቼ ነበርና ሆነልሽ ተሰካ። እኔ ከራሱ ቪዲዮ ሰራው እኮ አንቺ እናንተማ እኛ አናዳለም ሁለታችሁም 3 ነጥብ ወሰድ ነው ያደረገ እኛ ተጠቀምንም እንጂ ብራጋለው ግን እኔ ሲዝኑን አላርሳኔ እንበሏለን። ኦፍ ኮርስ ግን ሙሉ የሚያደርግልን የነበረው ማንቼ ብናሸንፍ ሊቬ ብናሸንፍ እኔ ባይ ዘ ዌይ
አርሰናል በጣም የሚያጸጽታችሁ ይመስለኛል። ዩናይትድ እንኳን ኦብቪየስሊ አታሸንፉ፣ ግን ከሰንደርላንድ ነጥብ መጣ ከወልቭስ ራሱ 3 ነጥብ ወሰድን አትበሉ። በስማ ነጥብ ነው እንዴ? ግን ሰንደርላንድ አስጥሏችሁ ገብዱ ተቀርሽ ከየትም ይሁን ከየትም ዋንጫ ቲም ደግሞ 3 ነጥብ ነው የሚያስፈልገው። ግን ደግሞ የሚገርመው ነገር አርሰናል ትልቅ ቲም ሳይሆን ትንንሽ ቲም ነው የሚያስጥለው ነጥብ እና አሁን ደግሞ ፊት ለፊቱ ነጥብ የሚያስጥሉት ጨዋታዎች ናቸው የቀሩት እና አብረን እናያለን ደስታችንን። አዘንሽን ስለዚህ በካሪክ ሙሉ እምነት አለኝ ያልሽኝ ነው? አለኝ፣ በዚህ ዓመት በደንብ አለኝ። ቶፕ 3 እንጨርሳለን። ቶፕ 3 አስቶን ቪላ በደንብ። አሁን ላይ ካሉ ተጫዋቾች ከማንቸስተር የምትወጂው? ብሩኖ የሚያክለው የለም ና ሊወጣባችሁ የተባለ ነው በዚህ ሲዝን ፋይናንሻል ምናምን ደግሞ እንትን የተባላቸውን። ስለዚህ እሱ መሸጡ ለቲም ይጠቅማል ምናምን የተባለ ነው። እንግዲህ እሱ ከወጣ እኔ አልስማማም። እሱ ባለፈውም ተብሎ ነበረ እንደዛ ዩናይትድ ያተርፋል ምናምን ሲባል ነበረ። ግን ከአመት እስከ አመት በቃ ምንም ለውጥ ሳይኖር በደንብ የሚጫወት ጉዳቱላ ብዙ ማስተናገድ ብሩኖ ለቲማችሁ እኮ የሚሞትላችሁ እኮ ነው ዋና ጀርባ ከሲዝን ሲዝን ከአመት አመት ያለ ረፍት የሚጎዳው። እኔ ብዙ የተጎዳው ራሱ በባለፈው የወሰዳት ጉዳት ነው እንጂ ጉዳቱን ላይ አያስተናግድም። እንደ ብሩኖ አሁን ያለው ብሩኖ ድሮ በፈርጊ ታይም ጊዜ ከነበረው ቲም ጋር ቢሰለፍ ቤስት 11 ውስጥ እንደዚህ አውትሽን ያደርጋል ብቻ ታስበያለሽ? አዎ በደንብ ያደርጋል። ሞር ያደርጋል ከነካሪ ከነንትና ጋር አንድ ላይ ሞር ያደርጋል ብዬ አስባለሁ። እኔ እንደውም ብሩኖ አይ ዊሽ ለብሩኖ ስንል ዩናይትድ በጣም ትልቅ ቲም ነው፣ ግን ይሄ አሁን ላይ ሰክሰስፉል ቲም ሆኖለት እዛ ክለብ ውስጥ ዋንጫ ማንሳት ከተባለ የሚገባው ብሩኖ ነው። ዲዘርቭ የሚያደርገው እሱ አሁን ላይ ካሉት። ትንሽ ብትይኝ ስለ ክለቦች ደስ ይላል። ለምሳሌ ስቲና አቋም ባንቺ አንፃር ፐርስፔክቲቭ ሲቲ በዚህ ዓመት እንዳጠቃላይ የዘንድሮ ፕሪሚየር ሊግ ብዙ ደስ አይልም ለመናገር። አይ ሚን ፖይንቱ ራሱ በጣም የወረደ ነው፣ የሚሸነፈው ይበዛል ምናምን። ግን ይሄ ሁሉ እየተሸነፈ ሲቲ አለ መጀመሪያ ነጥብ ሲጥል ነበረ እና ሁለተኛ ላይ ነው። በፊት ብትሸነፍ የትናይት ወርደሃል 15 ዩናይትድ እንደዚህ በጣም የሚከብድ ሲዝን አሳልፎ ቶፕ 4 ጭራሽ እንዳልኩ እኔ ዋንጫ መብላት ተስፋ ላይ ነኝ። ሞራላችሁ የዋናች ተጋጭ ሞራላችሁ እና ብዙም ደስ አይልም። ግን ሲቲ ካልበላው ዩናይትድ ይበላል ብዬ አስባለሁ። አቃጠለች። እሺ ሊቨርፑልስ? ሊቨርፑል ደግሞ ስማ የሚችል ክለብ ማለት ከቶፕ 6 ፕሪሚየር ሊግ አንደኛው ሊቨርፑል ማይሚች ምትበባ ሲቲ አርሰናል ደጋፊ ነው የምጠላው እንጂ ክለቡ አይ ዶንት ማይንድ። እንደ ክለቡ እኮ ዋንጫ ራሱ ቢበላ ኢትስ ፋይን፣ ግን እንደ ደጋፊው ደግሞ አስቶን ቪላ ቢበላ ደስ ይለኛል። ካርሰናል አገር ነው የሚያስለቅቁ ነው ነገር። እሺ ኮሜንት ላይ ግን በጣም አስቆሽ ፈኒስት ኮሜንት ደርሶሽ ያቀርብ ታስተውሽ? አዎ እንትን አይታችሁ ከሆነ የምሰራቸው ቪዲዮዎች አሉ፣ ፈኒ ቪዲዮዎች። ለምሳሌ እግር ኳስ ስጫወት ብዬ አሁን ኳስ ተጫዋች ትልኛላችሁ ብሎ ስጫወት በኤአይ የሚሆን በምንም ብቻ ስጫወት ከክርስቲያኖ ጋር አንድ ላይ ኤዲት እያደረኩ ምናምን እንደሱ አይነት ቪዲዮዎች እለቃለሁ እና እንደሱ አይነት ቪዲዮ ላይ በስማ በቃ ሂውመራቸው በጣም ነው ደስ የሚለኝ። ለምሳሌ አንድ ካስታውሽ ከክርስቲያኖ ጋር ስጨፍር አይተዋል እና ክርስቲያኖ ፎቶ ነው። ከዛ እንትን ጥረትሽን አይቶ አኒሜሽን ባረገሽ ክርስቲያኖ አኒሜሽን ነው ጥረትሽን አይቶ አሻንጉሊት ባረገሽ ነው ይላል። ከዛ ደግሞ ከዛ የሆነ እንዳልኩ የእግር ኳስ ምናምን አለ። ከዛ እሱን ደግሞ በቀሚስ እንደተጫወትሽ በቁምጣማ እና በታኬታ ቢሆንማ በቃ ምናምን ያለው እና እንደዚህ አይነት ቪዲዮዎች ላይ ያሉት ኮሜንቶች ናቸው ሞር የሚያስመኝ። ሮናልዶ በጣም ነው በጣም ብዙ ጊዜ ቪዲዮዎች ላይ እኔ ደግሞ በጣም ከማንቺ በላይ ከኮንተንት ክሬተርሽ በላይ ደግሞ ሮናልዶ ስለምትወጁ ሮናልዶ አድናቂ በጣም ማለት በዛ ነው የወደድኩሽ ነበር። የሚገርምሽ በጣም ነው የምወደውስ በዩናይትድ ተጫዋች ስለነበር ነው ወይስ? እና ደግሞ በቃ እኔ ላይክ እኔ ጃስት ታደንቀው የኖርክ ታደንቀው ያደግክ ተጫዋች አለ አይደል? እሱ ስለሆነ በቃ ሃርድ ወርኪንግ ምናምን በቃ ሁሉ ነገሩ እኔ ምንም የሚጣላለት ነገር ነው። ነይስ እንዴ ሱ እንበላት እንዴ ነይ ሳውዲ ሲገባ ምን ተሰማሽ? ምረት ምትረሹ አልመሰለሽ?
አልመሰለኝም። የትም ቢገባ ረሰውም ኦፍኮርስ የትም ቢገባ ለምን እንትን አይገባ ምን አይዋለም እሱማ ግን አይዋለም። ሳውዲ ሲገባ የተለየ ነገር ያው አረብ ሊግ እንዳላወቅኩኝ ሳውዲ ሊግ እንዳላወቅኩኝ ከዛ እንደ ኖርማል እንደሌሎቹ ሊግ አላቸው ምናምን ማየት ጀመርሽ ከዛ በኋላ ሁሉንም ጨዋታ ላይ እውነት ለመናገር በጣም ቦሪንግ ነው ጨዋታቸው አንዳንዴ ግን በብዛት አይደል እሱ ካለ እንደውም ትዝካሽ ኧረ ግመል ሊገባ ምናምን የተባለ ትዝካሽ ሲያጥላሉት ነበረ። ከዛ የዛ ሰሞን ደግሞ ሜሲ ደግሞ ፒኤስጂ እያለ ነበር ምናምን ኮምፔር እያደረገች ምናምን እዚህ ልታጣላኝ ማጣላት በሮናልዶ አሁን ተተሻል ቪዲዮ መስራት ምናምን ትቼ ሳይሆን ቀነስኩ ነው የሚባለው። ብዙም እየሰራ አይደለም። በፊት እኩል ለእኩል ነበር ማስኬደው የዩናይትድ አሁን ላይክ እኔ እንጃ ለምን እንደቀነስኩ ይሄን የምለው ምክንያት የለኝም። ፍቅሩ ወጣልኝ ብቻ እንዳለ በስመ አብ አይሆንማ። ይቅር ይበልኝ። እንዴት ነው ፍቅሩ የሚወጣልኝ? ፍቅሩ ወጥቶ ሳይሆን እንዳልኩ ይሄ የምለው ምክንያት የለኝም። ግን አይጂ ላይ ስቲል ስቶሪ ያደርገዋለሁ። አይጂ ላይ ስቶሪ አይ ቲንክ እንትኑ ራሱ ላይቭ ጌሙ ራሱ እንትን ሳይልሽ አይቀርም። እንደ እኔ ጌም በጣም እንትን ያደርጋል። ሰው ታውቂያለሽ ኮንተንት ኬት እንድትቀነሽ ያደርጋል። እሱ እንኳን ብዙም እኔ አስቀነሰኝ አይደለም። ያው እኔ እንጃ ብቻ አሁን ላይ እንደውም በጣም አክቲቭ ነኝ። በየቀኑ አትሊስት አንዳንድ ሁለት ቪዲዮ እለቃለሁ። ግን እንዳልኩ ለምን እንደቀነስኩ አላውቅም። እንግዲህ እስኪ ሞር ደግሞ አሁን በክርስቲያኑ አሁን ያሰብኳቸው ኮንተንቶች በሙሉ ክርስቲያኑ ላይ ነው። አሁን አዳዲሶቹ ያልኩት ሳውዲ እጄ ነው መስራት የምፈልገው ኮንተንት ዋይናት ይሳካል እኮ ታውቂያለሽ። ሳውዲ ደግሞ ቅርብ ነች። ምን ታገኘዋለሁ የሚለው ነው እንጂ ኦፍ ኮርስ ነው የሚልሽ ሜድ እኮ እኔ ባገኘው እስማ ቦልድ ምን የምታደርጊ ይመስልሻል? አንደኛ ይሄ ኤክሳይትመንቴና አድናቆቴ በጣም በዝቶ ወድቄ ራሴ እንዳላበላሽ እፈራለሁ። በቃ እናድዳለሁ፣ እዛ ራሴ ብዝት ምናምን እናድዳለሁ። ከዛ ውጭ ግን ዘልዬ አልገባም ብለህ ነው የሚደርስ ፍቅር ንገራቸው። በጣም ነው የምወደው። ብዙ ሰው ያውቃል ምን ያህል እንደምወደው ክርስቲያኑ ማለት ላይክ አይደል ሁሉ ነገር ነው። ፉትቦል ነው ራሱ በቃ ራሱ እግር ኳስ ክርስቲያኑ ራሱ እኔም እንትን ብትለኝ እናደድባል። ከማንና ከማን ብለህ ክርስቲያኑን ብታስገባ መነጻጸሩ ላይ አማል ይሄን ያለ ሮናልዶ የምትወደው በጣም አሪፍ ሳምሪ። አንዳንድ ጥያቄዎች አሉ እዚች ላይ። ከዛ ከመግባቴ በፊት ግን የምግብ ሙያ ላይ እንዴት ነሽ? ከሚሰሩት ውስጥ ነሽ ወይስ ከጌሙ የለሽም መሰለኝ? አይ እውነት እሰራለሁ። ምን የሚጣፍጥሻል ምግብ የምሰራው? በቃ ሰው ይሄ ምግብ ይወድል ያለ ስጋ ወጥ መሰለኝ። ምስር ከሆነ ይቻላል። ስጋማ የምሰራው ልጅ ነበረ። ምስር፣ ሽሮ፣ የምትወጂው ምግብ ነው? ፍርፍር የምችለው የምወደው ጥሬ ስጋ። የጥሬ አፍቃሪሽ? ጥብስስ? ጥብስም እወዳለሁ ግን ጥሬ ስጋና ክትፎ ይበልጥብኝ። ትኩስ ነገርስ? ቡና ሻይ? ቡና ፕሪፈር ታደርጊያለሽ እንዴ? ካልጠጣ አይሆንም። አይመጡም። በጣም አሪፍ። እስኪ ራንደም እንትን ጠይቁሽ ካሉ ከእንትናና ከእንትና ነው የምልሽ። አንቺ የፈለግሽውን መምረጥ። ማራዶና ኦር ሜሲ? የሜሲ ነገር ሲሆን በቃ ዝም ነው። የሜሲ ነገር ሲሆን ግን እስኪ ስለሜሲ ትንሽ ይሄን ጥያቄ ከመለስሽ በፊት ስለሜሲ ትንሽ ነገር ነው። ሜሲ ኦብቪየስሊ ሜሲ ታለንትድ ተጫዋች ነው። በጣም ጥሩ ፕሌይ ሜከር ነው። አንዳንዴ እኔ ደግሞ እኔ አሁን ክርስቲያኖን ስለምወድ ሜሲን ጠለዋለሁ ማለት አይደለም። ብዙ ሰው ሚስ አንደርስታንድ የሚያደርገው አንዱን ከወደድክ ከአንዱን ትጠላለህ አይደለም። እኔ ችግሬ ከክርስቲያኖ ጋር ታወዳዱት ነው። አይወዳደርም ነው እንጂ የሮናልዶ አፍቃሪ ማራዶና ኦር ሜሲ? ሜሲ። ሳሊባ ኦር ቫንዳይክ? ሳሊባ። ጮክ ንገራት። ሳሊባ። እሺ። ሳላ ኦር ሱዋሬዝ? ሳላ። ይቻላል። ሮናልዲኒዮ ኦር ኔይማር? ሮናልዲኒዮ። በጣም አሪፍ። ሲያርሰበን ኔይማር። እሺ ይቻላል። ሲያርሰበን ኦር ሮኒ? አጣብቂ ይላል። ሲያርሰበን። ኦፍ ኮርስ ኦብቪየስሊ። ድሮግባ ኦር አርኔን?
አርናይ። እሺ ሮድሪ ኦር ብሩኖ ፈርናንዴስ? ፈርናንዴስ። ኦኬ ሃላንድ ኦር ጊዮኬሬሽ? ምንድን ነው እንዴ? ሃላንድ። እሺ ጊዮኬሬሽ ለምንድን ነው ግን የምትጠሉት? እኔ አልጠላሁትም እኮ እና ለምንድን ነው የምታካብዱለት? አይገባውም። ያካብዳችሁ ጭራቃት ግን አውሬው ነው እንዴ? አልፎ ከሱ አልፎ ራሱ አይደለም ነው እንትን ነው። ወደ ራሳችሁ ተመለሱ። ጀስት ራንደም አጥቂ እንመለስ። ችግር የለውም። ቲምበር ኦር ሪሲ ጄምስ? ቲምበር። ያማል ኦር ቪኒሺየስ ጁኒየር? ቪኒሺየስ። ከስፔን ማን ጋር ፊኒሽ? ማድሪድ። የረገጠው ክርስቲያኖ የረገጠው ይለመልማል እንደሚባል ጣሊያን ጁቬ ነው። ጁቬ ገብቷል። ጁቬ በጣም አሪፍ። በህይወቴ በጣም ይቆጭኛል። ይህን ባሳከው ደስ ያለሽ የምታስቢው ነገር አለ? ባረገው ኖሮ ይሄኔ ሽምትው ነገር የሚቆጭሽ የለም። ከዚህ በኋላ ምን አረገሽ? የሆነ ይሄን ሳላሳካው አልተውም የምትይ ነገር አለ ህይወትሽ ላይ? ከዚህ በኋላ ሳላሳካው አልተውም ይሄ ነገር ማሳብ የሆነ ፊቸሪቲ ይኖርሻል? ያው እንዳልኩ ቤተሰቦቼ ማስደሰት ምናምን ከሚለው ጎን ለጎን ኦልድ ትራፎርድ መሄድ፣ ክርስቲያኖ ማግኘት፣ ስፔሻሊ ሪታየር ሳያረግ እየተጫወተ አንድ ጌም ብታገኝ አንቺ ሜሽን በረከቱ ይድረስብኝ። አሜን። እንሂድን ይማንታ። በመጨረሻ ሳምሪ ግን ሳልጠይቅሽ ቲክቶከር ባትሆን ሳምሪ ምን ትሆን ነበር? ስራ ቲክቶከር ባልሆን መሆነው አይጂ ሞዴል ምናምን በቃ ከሶሻል ሚዲያው መውጣ አይመስለኝም። እንግዲህ ከሳምሪ ጋር አሪፍ ቆይታ ጊዜ ነበረ። ሳምሪ ገርም ጊዜ ቆይታ አሳልፈናል። ድጋሚ ሲዝኑ አልቆ ድጋሚ እንደማገኝሽ ተስፋ አደርጋለሁ። በልቼው ማለት ነው ዋንጫውን በልቼው ዩናይትድ በልቶት ይመች። ሳምሪ በጣም አመሰግናለሁ። ሀሳባችሁን ኮሜንት ላይ ያስቀምጣችሁ። ሊቀጣይ እንግዳ ማን ይቅረብ ኮሜንት ላይ ያስቀምጡልኝ። እንደተለመደው ሰብስክራይብ ማድረግ እንዳይረሳ፣ የደውል ምልክት የተጫናችሁ ቤተሰብ ሁኑ። እናንተን ለማዝናናት ስለ እግር ኳስ ያወራን በእግር ኳስ የተዝናናን ስኖቤክ የማይገባበት ቦታ የለም። የፈለጋችሁት እንግዳ ይዤላችሁ እመጣለሁ። በቀጣይ በአዲስ እንግዳ ስኖቤክ ይመለሳል። ይመሻችሁ።